አሁን የምሰጣችሁ ኢንፎርሜሽን በጣም አሪፍ ኢንፎርሜሽን ነው ለሃውስ ኦነር ለሆናችሁት። ካልሆናችሁም ለሃውስ ኦነሮቹ ሼር አድርጉ እና ሪፖስት አድርጉና አዳርሱት ሁሉንም ቦታ። ዛሬ የምናየው በክሬዲት ካርድ እንዴት ነው ሞርጌጃችንን መክፈል የምንችለው በሚለው ላይ ነው። አብዛኛዎቻችሁ ኮሜንት ላይ ማወቅ ፈልጋችኋል በጣም። ሌትስ ጌት ዳይቭ ኢንቱ ኢት። አዲስ ለሆናችሁት ዮኒ ፎር ትራቨል ይባላለሁ። ስለ ክሬዲት ካርድ ፖይንት ቲፕስ ኤንድ ትሪክስ ነው ማውራው። የዚህ ክሬዲት ካርድ ስም ቢልት ይባላል። 3 አይነት ካርዶች ነው ያሉት። የመጀመሪያው ቢልት ብሉ ካርድ ሲሆን አኑዋል ፊ የለውም። ሁለተኛው ካርድ ቢልት ኦቢዲየን ካርድ ሲሆን $95 አኑዋል ፊ አለው። ሶስተኛው ቢልት ፕሌዲየም ካርድ ሲሆን $495 አኑዋል ፊ አለው። የእነዚህን ካርዶች ቤኔፊት በሌላ ቪዲዮ የምናየው ይሆናል። ዛሬ ፎከስ የምናደርገው ስለ ሃውስ ፔመንት ብቻ ነው። ሁለት አይነት ኦፕሽን አለን ሞርጌጃችንን ስንከፍል በእነዚህ ካርዶች። አንዱ ሃውሲንግ ኦንሊ ሲሆን አንዱ ደግሞ ፍሌክሲብል ቢልት ካሽ ይባላል። ለምሳሌ የኛ ኦፕሽን ሃውሲንግ ኦንሊ ነው እንበል እና የኛ ሞርጌጅ የምንከፍለው $2000 ነው እንበል። ያ $2000 ከከፈልን በኋላ ሌላም ነገር ላይ ስፔንድ ማድረግ አለብን ካርዳችንን ኤርን ለማድረግ ማለት ነው። ፖይንቱን ከሞርጌጅ ፔመንት ስንት ፖይንቱ ነው የምናገኘው የሚለው ምን ያህል ወጪ ሌላ ነገር ላይ አወጣን የሚለው ነው የሚወስነው። ስክሪን ላይ የምታዩት እንግዲህ $2000 ስፔንድ ካደረግን ሞርጌጁ ላይ ስንት ፐርሰንት ሌላ ነገር ላይ አውጥተን ነው ያንን ፖይንት ማግኘት የሚችለው የሚለው ነው። 25% ብቻ ስፔንድ ካደረግን ሌሎች ነገሮች ላይ 1000 ፖይንት ነው የምናገኘው። 50% ስፔንድ ካደረግን 1500 ፖይንት ነው የምናገኘው። 75% ስፔንድ ካደረግን ሌላ ነገር ላይ 2000 ፖይንት ነው የምናገኘው። 100% ወይም ደግሞ $2000 ሌላ ነገር ስፔንድ አደረግን ማለት ደግሞ 2500 ፖይንት ነው የምናገኘው ማለት ነው። ሁለተኛው ኦፕሽን ደግሞ ፍሌክሲብል ቢልት ካሽ ይባላል። ይሄኛው ደግሞ እንደዚህ ነው የምሰራው። ለሞርጌጃችን $2000 ከከፈልን ያንን ፖይንት ወዳውኑ ማግኘት አንችልም። ያ ፖይንት ላክ ሆኖ ነው የሚጠብቀን ማለት ነው። እና ያንን ፖይንት አንላክ ለማድረግ ካርዳችንን ሌላ ነገር ላይ መጠቀም አለብን ማለት ነው እንደ መጀመሪያ ኦፕሽን። ነገር ግን ይሄኛው ካሽ ባክ ነው የሚሰጠን 4% ካሽ ባክ። ያኛው አውቶማቲክሊ ነው ወደ እንትን የሚሄደው ስፔንድ ባረግን ቁጥር ነው ራሱ ካልኩሌት ማድረገው። ይሄኛው ግን ካሽባክ ነው የሚሰጠን። በዛ ካሽባክ ነው አንላክ የምናደርገው ፖይንታችንም ማለት ነው። እና ያንን $2000 አንላክ ለማድረግ 1500 ሌላ ነገር ላይ ማስወጣት አለብን ማለት ነው። ያ 1500 የምናወጣው $60 ካሽባክ ይሰጠናል ማለት ነው። ያ $60 ደግሞ የሞርጌጁን 2000 ፖይንታችንን አንላክ ያደርግልናል ማለት ነው። እና ደስ የሚለው ነገር ሞርጌጃችሁን ስትከፍሉ ምንም አይነት ፊ የለውም ወይም ክፍያ የለውም። እንደ ሌሎች ካርዶች አንዳንዶቹ አሉ የማአት ፐርሰንት ነው ቻርጅ የሚያደርጉት። ነገር ግን ይሄኛው ኮምፕሊትሊ ፍሪ ነው። ምንም አይነት ፊ የለውም ስትከፍሉ ሞርጌጃችሁን። አይኖ ቱ ማች ኢንፎርሜሽን ነው እየሰጣችሁ ያለሁት። ነገር ግን ላወቀ ሰው በጣም አሪፍ እና በጣም ጠቃሚ ነው። ካልገባችሁ በዲኤም ላይ አሳውቁኝና ካንሰልቴሽን ልሰጣችሁ እችላለሁ። ስለ ክሬዲት ካርድ ፖይንት ቲፕስ ኤንድ ትሪክስ ማወቅ ከፈለጋችሁ ፎሎውን ሼር አድርጉ።